What's up everybody? How you doing? How you doing? We are back with a new YouTube channel. እና ዛሬ ምን መሰላችሁ? ዛሬ የምሰራው ቪዲዮ ዛሬ ቲክቶክ ክሬቲቭ አዋርድ ቲኬት አሸንፌያለሁ፣ ተጋብዣለሁ። እና ዛሬ የምሰራው ቭሎግ ቲክቶክ ክሬቲቭ አዋርድ ሄጄ ምን አይነት ጊዜያቶች የምናሳልፈው ምናምን ነው የምሰራው ዛሬ ቭሎግ። ያበደ ቀን እንደሚሆን አስባለሁ። እና አምሶ ባይደው እንጃ እኔ አላመንኩም እስከ ራሱ መጋበዜ ላይክ ሜሴጅ ነው የተላከልኝ። ይሄ ሜሴጅ ማለት ራሱ ተልኮልኝ በቃ እኔ ምንድን ነው ላይክ ክላስ ነበርኩ። ከክላስ ወጣ ልክ አይቼው ሳይሆን ቲክቶክ ክሬቲቭ አዋርድ ያ ሜሴጅ ሪኩዌስት I was like ምናምን ብዬ ከዛ ቴክስቱን አባላ ዩር ኢንቫይትድ ምናምን ቲኬት አሸንፋል ምናምን አሉኝ። ከዛ በዚህ ሰዓት የሆነ ፎቅ ጠሩኝ። እዛ እነሱ ኦፊሳቸው ሄድኩ። ከዛ እቺ ቅርንፉድ አለች ዋናው ምሳራው እሷን አገኘናት፣ አወራችን። ከዛ መጀመሪያ የሆነ ስራ እንሰራለን አለች። እዛ ስንሄድ ላይክ ቲክቶከሮች አሁን እዛ 9 ሰዓት ነው መሄድ ያለብን። 9 ሰዓት ሄደን ከዛ ከ9 ሰዓት እስከ 5 ሰዓት ላይ ፕሮግራም 9 ሰዓት በጊዜ ተገናኝተን አለች። ከዛ እናዘጋጃልና ከዛ ቲክቶከሮቹ ሲገቡ አቀባበል ነው የምናደርግላቸው። በቃ እንደ አዶናይ እንደማን ሲገቡ በቃ አዶናይ አቀባበል ፎቶ መነሳት ትችላለህ ምናምን ስለሆነ ዛሬ ከዛ ዊድ አወር +1 ጋር መምጣት ትችላላችሁ አሉን። ፋኒል ማራትኩት ከፋኒል ጋር ዛሬ አሪፍ ጊዜ እንደምናሳልፍ አስባለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ይሄን ቪዲዮ አደራችሁ። ትቢ የሚገርም ቪዲዮ ነው የሚሆነው። ሶ ተከታተሉን። አይ ጾግሬ ራስ ፏፏ ይያለው ፏፏ ከኋላ ራስ ፏ ብለናል ዛሬ እና ሰብስክራይብ አድርጉ፣ ተከታተሉ። አሁን አስፊቴ ላደርግ ነው። 8 ሰዓት ሆኗል። አስፊ ቼክ እናደርጋለን። ምን ቢለብስ ይሻላል? ግን እስቲ ቀይሬ ላሳያችሁ። አውትፊት ቼክ ይላል። ኳተር ዚፋ እስቲ የፋኔል ደግሞ ነው ማኑኤል አውትፊት ቼክ ይላል። ወዴት ወደ ቲክቶክ አዋርድ። ኦ ማይ ጋድ ዋው! እንደምታዩ ደርሰናል። አሁን ልንገባ ነው። እንደምታዩት ባጃችን ተቀብለን ወደ ስቴጅ ልንሄድ ነው። ወደ ቀይ ካርፔት ሄደ። ዛሬ እዚህ ጋር ከፋኔና ከያቡ ጋር ይላል። ያቡ ምን ይሰማል? ዛሬ ደስ ብሎኛል። ክሬቲቭ አዋርድ ኖሚኔት ሊደረግ ነው። ኖሚኔት ቀጣይ ዓመት ባይዘው ይጠብቁ። ቀጣይ ዓመት ጠብቁት። ያቡ ኖሚኔት እንደደረጋለን። ይሁንዳ ካሜራማን
ቆይ በቃ የት ነህ? ኧረ እየቆምክ
አንዴ ወደ ኋላ በሉ። አንዴ ገለጥ አድርጉት። ወደ ኋላ አንዴ ወደ ኋላ በሉ። አንዴ ትንሽ Captain. Wow. ሰላም ነው በል። ሰላም ነው። አይሱስ እነሱ እንደምን አላችሁ? ሰላም ነው ወይ? በደንብ ደብል ታፕ ይደረግ። ደብል ታፕ አሪፍ ጊዜ እናሳልፋለን። ይመቻችሁ። ሰላም በላችሁ።
በካሜራ ነው እንዳታስቡ። እኛ ጋር ማን እንዴት ነው? ያዘው እስኪ በቃ አቤት ሲዞር ወደዚህ ደግሞ በኋላ በቃ ተራምሻል እንዳረች ያዞ ፋሚሊው እንደምታዩት እነዚህ ናቸው አርቲስቶቹ። ዲዳ ከፋሚሊ ጋር ነው ያለነው። ቲክቶክ ክሬቲቭ አዋርድ ተከታተሉ። ይሁላ ልፋት ለእናንተ ነው። ይሁላ ልፋት ለእናንተ። ለዛ ተከታተሉ፣ ሰብስክራይብ አድርጉ። አሁን ደግሞ ወደ ውስጥ እንገባለን። ሲያመጣ ወንድማችን ዶክተር አብይ በሕክምና ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለ ወንድማችን። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይ በምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ እዚሁ ጋር በተግባር እየተመለከትነው እንገኛለን።
መልእክተኛው እባክህ ወደ መድረክ ካለን እዚህ አካባቢ ከተገኘ አምስት ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርሜሽን ኢንፎርማቲቭ ብሩክ ኒዮ ላለፉት ዓመታት ዜናዎችን በትኩስ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። መናገር የምትፈልገው ነገር ካለ ሙሉ መድረክ ያለ ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። አላችሁ እናያችሁ ቤስት ኢመርጂንግ ቲክቶከር አዋርድ ምርጥ 5 እጩ ተወዳዳሪዎች አንቴ፣ ባምሌ፣ ዶቭ፣ ኢትዮ ማትሪክስ፣ ሰሊና ዋሮ። ተስፋ የተጣለበት ማን ነው? እስኪ ባምሌ እንኳን ደስ አለ። ባምሌ ወደ መድረክ። Congratulations! በጣም በሚያስብ ባምሌ ወደዚህ አሁንም እያሳቀ አንተ ተመኘኸው አገኘኸው። ልጄን ሳምና ነው የምሰጠው። ሳማት መጀመሪያ እንኳን ደስ አለ በድጋሜ ባምሌ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ላበቃኝ ለድንግል ማርያም ለእግዚአብሔር ትልቅ ክብር አመሰግናለሁ እና ለዚህ እንደበቃ ላደረጋችሁ ለሁላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ ብቻዬን አይደለም ያሳካሁት፣ ጓደኛዬ ያወጣ አሸናፊው ዳዊት ታዬ አሸናፊ ሆኗል። በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ሆኗል ማለት ነው። እንዴት ናችሁ? ሁላችሁም ሰላም ናችሁ? ታስፈራላችሁ የሌለ ማለት ነው። በመጀመሪያ ከዚህ እናንተ ፊት እንድቆም ለረዳችኝ በጣም ለመወዳት ያለሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም ምስጋና ይድረሳል። አመሰግናለሁ። እዚህም ሀገር ላይ ውጭም ላላችሁ እንዳከበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንኳን ደስ ያለ። ይቅርታ ያው አንድ የምናገረው ነገር አለ። በዚህ አጋጣሚ ልናገረው፣ ወንዶችን አያካልልም። ሴቶች ሂውማኔር መሸጥ ጀምሬያለሁ። ሂውማኔር አዲስ ወዳችሁ መምጣት መደወል ትችላላችሁ። በቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝቷል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. So good! ማርያም 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 ስሟን እጠራለሁ ሁሌ። ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌ።
ማርያምን ደስ ብሎኛል ይወርላችሁ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ እግዚአብሔር የተመሰገነ ይሁን ማርያም አመሰግንሻለሁ እናመሰግናለን አዶናይ የታባቱ ኦኬ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ እዚህ ናቢ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ ናቢ የታባቱ ኖ አንድ ነገር ልንገራችሁ ስለ ናቢ አንድ ነገር ልንገራችሁ ሁሌም ናቢ ስል ሰምታችሁኝ ታውቃላችሁ እንግዲህ ናቢ ማለት እሱ ነው ወንድሜ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናቢ ነው ጀግና ነው ትልቅ ደረጃ ይደርሳል ከዚህ በላይ ትደርሳለህ የምትናገረው ነገር ካለ በጣም ደስ ብሎኛል ሰው እዚህ ቆም አንደሰለ ቢሆንት በጣም ቃላት በጣም ነው ደስ የሚለው ወንድማማችነት እንወዳቸዋለን ዶናይ ኮንግራ ዶናይ በሉ ኮንግራ ይገኛው ቲቸር ዳኒ ከልብ አድርገን እናመሰግናለን እንኳን ደስ አለ Teacher Danny, congratulations. ቻሌንጅ የጂፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል እንኳን ደስ አለ አዶናይ አቤት 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 እንዴት አባቱ የሚከብዱት ላይ ኤኒዌይስ ደስ ብሎኛል እንደገና እግዚአብሔር የመረጠው ማንም ሊያወድቀው አይችልም ያዛዝናኝ ነው እንቅልፋችን በጣም ነው የማመሰግነው በመጀመሪያ ክብርና ምስጋና ለመድኃኒዓለም እዚህ እናንተ ፊት ላቆመኝ የዚህ ውድድር አሸናፊ ጃኒ እንኳን ደስ አለ ኮንግራቹሌሽንስ ጃኒ Review Content Award of G Power TikTok Creative Awards 2025. Johnny, እንኳን ደስ አለ ይህንን አዋርድ በማሸነፍ the best review content award. እንዴት ናችሁ? እወዳቸዋለሁ። በመጀመሪያ እግዚአብሔር ይመስገን እዚህ ቦታ ላይ ስለተገኘው በጣም ደስ ብሎኛል። የዛሬ 10 ዓመት በፊት አሜሪካ 15 ዓመት ሄጄ ነበረ። ለአምስት ዓመት ያክል ጓደኛ አልነበረኝም። ከ5 ዓመት በኋላ ስመለስ ጓደኞቼ ጋር ለማድረግ ቃል ገብቻለሁ። አንድ ያዝፋብኝ ወደዚህ ነው ወደ መድረክ ዩቲዩብ ጀመር በላይ ገፋችኝ እሷ ነችና በዚህ አጋጣሚ ቤተሰቦች ካላችሁ ልጃችሁ ያው እንደዚህ አይነት ነገር መሞከር ከፈለገ ቲክቶከር መሆን ከፈለገ ዩቲዩበር መሆን ከፈለገ ከትምህርቱ ጋር እንዲያስኬድ አብራችሁ ብታግዙ ደስ ይለኛል። ወንድሞቼ እወዳችኋለሁ። የዛሬ ዓመት ቲክቶክ ተይር ግድ ነው። የዓመቱ ምርጥ ቲክቶከር ጎላችን እሱ ነው። መኪና እንዳለ ባቃሪፍ ነበር እናሸንፍ ነበር። ለማንኛውም እወዳችሁ። ጃኒ ራቼ ተስፋይ ዩቲናስ የ2025 ላይፍ ታይም አዋርድ አሸናፊ ዩቲናስ እንኳን ደስ አለሽ። የላይፍ ታይም አዋርድ አሸናፊ ሆነሻል። ዩቲ ሁለተኛዋን የሽልማት ፕሮግራም እንግዲህ አሸንፋለች ማለት ነው። ለዛሬው ምሽት ሁለተኛ አዋርዷ ነው የሆነው። ዩቲናስ እንኳን ደስ ያለሽ። ተመልሽ ይመጣው ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልሐምዱሊላህ ረብል ዓለሚን ይሄ ሽልማት መዘግ ቀልድ አይደለም። ለ5 ዓመት ሳይፎርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። በተመሳሳይ በሴቶች ዘርፍ ምርጥ አለባበስን የለበሱ እንስቶችን የአፍተር ፓርቲ አጋራችን የሆነው ባርዳስ ላሁን ለመስማት Are you ready? ተዘጋጅታችኋል ወይ?
ሽልማቱን የሚሰጡልን ደግሞ ተወዳጁ ብርቅዬ አርቲስታችን አርቲስት ሰራዊት ፍቅሬ ነው። አርቲስት ሰራዊት ፍቅሬን እባካችሁ ወደ መድረኩ ጋብዙልን። Please welcome to the stage our beloved artist, amazing Sarawit Fikre, to present the award for the Creator of the Year. ማን ያሸንፍ ይችላል? ስላደረገ ከፍተኛ ማን ያሸንፋል? አዶናይ በ2020 የመጀመሪያውን የኤሌክትሪክ ቻርጂንግ ስቴሽን ፓተንቱን ወስደን እየተንቀሳቀስን እንገኛለን። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልሜያለሁ። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁ ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድ 2025 አሸናፊ አዶናይ። አዶናይ ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው መስራችና ስራ አስኪያጅ አቶ አዶኒ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። An award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ምንም የተፈጠረ ነገር የለም፣ ተረጋጉ። TikTok Creator of the Year. ዲቻ ቦይስ ነፃነት አክበረት ወደ መድረክ እንድትወጡ ፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው ደበቱ በመኪና ይመለሳሉ ማለት ነው።
እንደምታዩት እንደዚህ ነው የሚመስለው የቲክቶክ ክሬቲቭ አዋርድ ቭሎግ የዛሬ ዓመት። በተስፋ እስቲ ኖሚኔት ተደርገን እንገኛለን ብለን እናስባለን። አፋሪ በቀጣይ ዓመት ግድ ነው። ብቻ ይሄ ሁላ ልፋት ለእናንተ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ ፋሚሊ እና በቀጣይ ያበደ ቪዲዮ እንገናኝ። ይመቻችሁ። ይቻማችሁ።